እም፣ ሰላም ሁላችንም። እንግዲህ ወደ ዛሬው የጥልቀት ዳሰሳችን እንኳን በደህና መጣችሁ። እ፣ ዛሬ ያው በጣም የሚገርም እና ምናልባትም ሁላችንንም በሕይወታችን በጥልቀት የሚነካ ርዕስ ነው ይዘን የመጣ ነው። አዎ በትክክል በጣም አጓጊ ርዕስ ነው። ማለት የዛሬው ዳሰሳችን የተመሰረተው ፓስተር ኃይሉ ቸርነት ያው ዶክተር ኃይሉ መዝሙረ ዳዊት ምዕራፍ 84 ላይ ተመስርተው ከክብር ወደ ክብር በሚል ርዕስ ባቀረቡት በጣም ሰፊ እና ጥልቅ ትምህርት ላይ ነው። እንግዲህ ወደ ዝርዝሩ ከመግባታችን በፊት አንድ ምስል ወደ አእምሯችን እናምጣ። እሺ፣ ምን አይነት ምስል? እ፣ እጅግ በሚያቃጥል ውሃ ጠብ በማይልበት እና አሸዋማ በሆነ በረሃ ውስጥ የሚያልፉ መንገደኞችን አስብ። ያው ጉሮሯቸው ደርቋል፣ አቅማቸው ተሟጧል። በጣም ከባድ ሁኔታ ነው። አዎ፣ በዚህ የሞትና የሕይወት ትግል መሃል ግን መንገደኞቹ ጉልበታቸውን ቆጥበው ዝም ብለው ከመጓዝ ይልቅ መሬቱን እየቆፈሩ ደረቅ ጉድጓዶችን ማዘጋጀት ይጀምራሉ። እንዴ! በበረሃ ላይ ውሃ በሌለበት? ልክ ነው። ከስር ምንም አይነት የውሃ ምንጭ እንደሌለ ያውቁ አሸዋውን ይቆፍሯሉ። ይሄ ተግባር ላየው ሰው ፍጹም እብደት አሊያም ራስን የማጥፋት ሙከራ ሊመስል ይችላል። ያው ምክንያታዊ አይመስልም በእርግጥ። በትክክል። ነገር ግን ዛሬ በምናደርገው ዳሰሳችን ይህ በውጫዊ እይታ ምክንያታዊ የማይመስል ተግባር በሕይወታችን ውስጥ የሚያጋጥሙንን እጅግ ጨለማና አስከፊ ጊዜያት አልፈን ወደ ላቀ ከፍታ ለመሸጋገር የሚያስችል ትልቁ ምስጢር መሆኑን እናያለን። ማለት ትላንትና የነበረንን ስኬት አልፈን ወደ አዲስ ክብር መሸጋገር ዝም ብሎ በአንድ ሌሊት ዞ ብሎ የሚመጣ አይደለም። እውነት ነው። እጅግ ከባድ መስዋዕትነትን፣ ስነ ልቦናዊ ትግልን እና ያልተለመደ የሕይወት ዘይቤን የሚጠይቅ መሆኑን ነው ዶክተር ኃይሉ የሚያብራሩት። ይሄ በእርግጥም እጅግ ማራኪ ሐሳብ ነው። ያው የዛሬው ዳሰሳችን ምንጭ ሃይማኖታዊ ትምህርት ቢሆንም ዶክተር ኃይሉ የሚያነሷቸው ነጥቦች ግን ማንም ሰው በሕይወት ውጣ ውረድ ውስጥ ሲያልፍ ሊጠቀሙባቸው የሚችሉት ጥልቅ የሕይወት ፍልስፍናዎች ናቸው። አዎ፣ ማንኛውም ሰው ሊያያይዘው የሚችለው ጉዳይ ነው። ልክ ነሽ። ትምህርቱ የተመሰረተበት መዝሙር 84 ዝም ብሎ ሁሉ ነገር በተመቻቸበት ጊዜ የተጻፈ የግጥም ስብስብ አይደለም። ይልቁንም ንጉሥ ዳዊት በሕይወቱ እጅግ አሰቃቂ በሆነ የውድቀትና የልብ ስብራት ጊዜ ውስጥ ሆኖ ያቀረበው የሕይወት መመሪያ ነው። ዋው! በውድቀት ጊዜ? አዎ፣ ከኃይል ወደ ኃይል እንዲሁም ከክብር ወደ ክብር መሸጋገር የሚለው ሐሳብ ፈተናን ተቋቁሞ ከሽንፈት ውስጥ ሆኖ የነገን ድል ስነ ማየት የሚናገር ነው። አየሽ፣ ክብር ማለት በአንድ ጊዜ የሚፈጠር አስማት ሳይሆን ትክክለኛ የሕይወት ዘይቤን መገንባትና ፈተናዎችን በብልሃት ያማለፍ ሂደት መሆኑን ነው ምንጫችን ያስረዳው። እሺ፣ ይህንን ጉዳይ ከስሩ ጀምረን ዘርዘር አድርገን እንየው። ወደዚህ የክብር ከፍታ ለሚደረገው ጉዞ እንደ ሞተር የሚያገለግለው ወይም የመጀመሪያው አቅም ምንድን ነው? ጥሩ ጥያቄ ነው። ዶክተር ኃይሉ ትምህርታቸውን ሲጀምሩ ቀዳሚው መንገድ በማምለክ መገስገስ እንደሆነ ይገልጻሉ። ማለት አምልኮ የሕይወት ዘይቤ ሊሆን ይገባል ነው የሚሉት። አዎ፣ የሕይወት ዘይቤ። እዚህ ጋር ብዙዎችን ልንሳሳት እንችላለን። መንፈሳዊነትን ወይም አምልኮን ስናስብ በሳምንት አንዴ እሁድ እሁድ ብቻ በልዩ ቦታ የሚደረግ ፕሮግራም አድርገን ነው የምንወስደው። ያው የተለመደው አሳሰብ እሱ ነው። ግን ይህ እኮ ልክ ዘመናዊ ስማርት ስልክን በሳምንት አንዴ ብቻ ቻርጅ አድርጎ ሙሉ ሳምንት ያገለግለኛል ብሎ እንደማሰብ ነው። ዋው! በጣም የሚገርም ንጽጽር ነው። አዎ፣ ማለት ስልኩ ላይ ያሉ የተለያዩ አፕሊኬሽኖች ባትሪውን በፍጥነት እንደሚመቆቱት ሁሉ በሕይወታችን የሚያጋጥሙን የየዕለት ጭንቀቶች፣ የሥራ ጫናዎችና ግጭቶች የውስጥ ጉልበታችንን ይጨርሱታል። ልክ ነው። ስልኩ መሃል መንገድ ላይ ድርግም ብሎ እንደሚጠፋው የሕይወት ዘይቤ ያልሆነ ለፕሮግራም ብቻ የሚደረግ አምልኮም በከባድ ፈተና ጊዜ ውስጣዊ አቅም አይሰጥም። በትክክል። ታዲያ ዳዊት ይህንን የሕይወት ዘይቤ እንዴት ነበር የሚተገበረው? በሁለተኛ ሳሙኤል ምዕራፍ 6 ላይ ዳዊት ንጉሣዊ ክብሩን ወደ ጎን ትቶ ሚስቱ እስክትነቀው ድረስ መደነሱ ተጠቅሷል። አዎ፣ የዛን ጊዜ እኮ ክብሩን ምንም አልቆጠረውም። ምክንያቱ ደግሞ እሱን ከቆሻሻና ከፋንዳ ላይ አንስቶ ዙፋን ላይ ያስቀመጠውን አምላክ ስላወቀ፣ ያው ከሰው አስተያየት ይልቅ ለፈጣሪው ላለው ግንኙነት ቅድሚያ በመስጠቱ። እሱ ልክ ነው። ግን ዶክተር ኃይሉ በዚህ ትምህርታቸው እንደሚያነሱት የዳዊት የአምልኮ ሕይወት እውነተኛ ጥልቀት የሚታየው እዚህ ጋር አይደለም። እንዴ? የት ጋ ነው ታዲያ? ያው
ዙፋን ላይ ተቀምጦ ሁሉም ነገር ተሳክቶለት ማመስገኑ የሚጠበቅ ነው። ታቦቱ ሲመታ መደነሱ ትልቅ ነገር ሆኖ ሳለ አስገራሚው ነገር ግን ይህ ዳሰሳችን የተመሰረተበት መዝሙር 84 የተጻፈበት የታሪክ አውድ ነው። እሺ፣ አውዱ ምን ይመስላል? ዳዊት ይህንን የጻፈው ልጁ አቤሴሎም ዙፋኑን ተመኝቶ ጦር ባነሳበት፣ ከቤተ መንግሥቱ ተባሮ በሸሸበት እና ቤተሰቡ ውስጥ መከፋፈልና ሞት በገባበት እጅግ ጨለማ በሆነ የሐዘን ጊዜ ውስጥ ነው። ዋው! የገዛ ልጁ አባሮት። አዎ፣ በዚህ ሁሉ መከራ ውስጥ ሆኖ ነው ዳዊት የእግዚአብሔርን መቅደስ አጥብቆ የናፈቀው። ከስነ ልቦና አኳያ ስናየው የገዛ ልጅህ ሊግደልህ ሲያባርህ ተፈጥሯዊው ምላሽ መደናገጥ፣ ማልቀስ አሊያም ራስን መከላከል ነው። አዎ፣ በእርግጥ ማንም ሰው መጀመሪያ የሚያስበው ነፍሱን ማዳን ነው። ነገር ግን ዳዊት አምልኮን የመረጠው አምልኮ ሁኔታዎችን የመሸሻ መንገድ ስለሆነ ሳይሆን ትኩረትን የመቀየሪያ ዘዴ ስለሆነ ነው። ዶክተር ኃይሉ የሐዲስ ኪዳንን አምልኮም ሲያብራሩ ይህንን ነው የሚያጠናክሩት። ማለት በዮሐንስ ወንጌል የተጠቀሰው ልክ ነሽ። በዮሐንስ ወንጌል ምዕራፍ 4 ላይ እንደተገለጸው እውነተኛ አምልኮ በጂኦግራፊያዊ ቦታ እንደ ገሪዛን ተራራ ወይም ኢየሩሳሌም የተገደበ ሳይሆን በኢየሱስ ክርስቶስ ላይ ያነጣጠረ በእውነትና በመንፈስ የሚደረግ ነው። ይሄ ማለት አምልኮ በማንኛውም የሕይወት ሁኔታና ቦታ ውስጥ የሚቀጥል የልብ ግንኙነት ነው ማለት ነው። በትክክል። ቆይ እዚህ ላይ ላቋርጠህና አንድ ሞጋች ሐሳብ ላንሳ። እሺ፣ ቀጥይ። የገዛ ልጅህ ሊግደልህ ሲያሳድድህ፣ የሕይወትህ መሠረት ያሰብከው ነገር ሁሉ ሲፈርስ ወደ አምልኮ ማዘንበል በእርግጥ በተግባር የሚቻል ነው? ይሄ እኮ ያው መሠረታዊ የሰው ልጅን ስነ-ልቦና የሚሳረር ይመስላል። ጥሩ ጥያቄ ነው። ነገር ግን በትምህርት ውስጥ የተነሳው ሌላው ነጥብ ለዚህ የተወሰነ ምላሽ የሚሰጥ ይመስለኛል። ዶክተር ኃይሉ አምልኮ ለሕይወት ራዕይና ተልዕኮ የምንቀዳበት ምንጭ መሆኑን በሐዋርያት ሥራ ምዕራፍ 13 በማጣቀስ ያስረዳል ነው። አዎ፣ የሐዋርያት ሥራ ላይ መሪዎች ይሰበሰቡበት ጊዜ ልክ ነው። መሪዎቹ ይጸለዩና እያመለኩ ባሉበት ጊዜ ነው መንፈስ ቅዱስ ቀጣዩን አቅጣጫ የሰጣቸው። ስለዚህ አምልኮ ማለት ዝም ብሎ የሐዘን ማስታገሻ መውሰድ ሳይሆን በችግር ውስጥ ሆነን ትልቁን ምስል የምናይበት መነጽር ማግኘት ማለት ነው። በጣም ትክክል። ራዕይ ከሌለ መድረሻ የለም። የትኩረት አቅጣጫችንን ከችግሩ ላይ አንስተን ወደ መፍትሄው አምጪ ካላዞርን መሃል መንገድ ላይ ነው የምንቀረው። ትክክለኛ ምልከታ ነው። አምልኮ የትኩረት አቅጣጫን በማስተካከል የጉዞአችን ሞተር መሆኑን ዶክተር ኃይሉ በሚገባ አስረድቷል። እሺ፣ ሞተሩን አንቅተናል እንበር። ሞተሩ ነክቷል። ታዲያ የጉዞ መንገድ ምን ይመስላል? ብዙዎቻችን መንፈሳዊ ጉዞ ወይንም ወደ ስኬት የሚደረግ ጉዞ ምንም እንቅፋት የሌለበት አውራ ጎዳና እንዲሆንልን እንመኛለን። ያው አልጋ ባልጋ ሆን ነው የምንፈልገው። ልክ ነሽ። ነገር ግን መዝሙር 84 ላይ የለቅሶ ሸለቆ ወይንም የበካ ሸለቆ የሚል እጅግ አሳሳቢ ሐሳብ ይነሳል። የበካ ሸለቆ? አዎ፣ ዶክተር ኃይሉ እንደሚያበራሩት ይህ ሸለቆ ዝም ብሎ በግጥም ውስጥ ያለ ምሳሌያዊ አገላለጽ አይደለም። ወደ ኢየሩሳሌም የሚያምሩ መንገደኞች በአካል የሚያልፉበት እውነተኛ እና እጅግ አስቸጋሪ ጂኦግራፊያዊ ቦታ ነው። ዋው! በእውን ያለ ቦታ ነው ማለት ነው? አዎ፣ ይህንን የለቅሶ ሸለቆ ጥሶ ማለፍ ከክብር ወደ ክብር ለሚደረገው ጉዞ ግድ አስፈላጊ ሂደት ነው። እዚህ ላይ ነው ነገሩ የበልጥ አጓጊ እና እኛን የሚሞግት የሚሆነው። የለቅሶን ሸለቆ እኮ ማንም ማለፍ አይፈልግም። ማንም አይፈልግም። በአቋራጭ መዝለል ነው የምንፈልገው። ነገር ግን ትምህርቱ ይህ ሸለቆ መታለፍ ያለበት ግድ ሂደት መሆኑን ነው የሚያሳየው። መንገደኞቹ በዚህ የለቅሶ ሸለቆ ውስጥ ሲያልፉ ሰላም አልነበሩም። 3 ታላላቅ ፈተናዎች ይገጠማቸው እንደነበር ዶክተር ኃይሉ በዝርዝር አስቀምጧል። እስቲ ፈተናዎቹን እናያቸው። ዛሁ የሚለውን ስንሰማ አብዛኛውን ጊዜ ተፈጥሮን ስለማድነቅ ወይንም ፀሐይ ስትወጣ ስለማየት የምናስብ ይመስለናል። ፎቶግራፍ ለማንሳት እንደሚሄድ ሰው ነው የምናስበው። ልክ ነው። ነገር ግን ምንጩ እንደሚያስራራው ይህ አባባል ተራራ ላይ የተደበቁትን አደጋዎች እና ቀማኞች በስጋት ማየትን ነው የሚያሳየው። በተጨማሪም አብራቸው እየዘመሩ የሚያታለሉ ውስጣቸው ግን ሌባ የሆኑ አስመሳዮች ነበሩባቸው። ይህንን የመጀመሪያው ፈተና ወደ ዘመናዊው የሕይወት ውጣ ውረድ ስናመጣው የደህንነት ስጋት የምንለው በዙሪያችን ያሉ እኛን ለመጣል የሚያደቡ ሁኔታዎች ወይንም ሰዎች ያሳያል። ማለት በማህበራዊ ሕይወታችን ውስጥ እምነት የጣልንባቸው ሰዎች አስመሳይ ሆኖ ሲገኙ፣
በሥራ ቦታ አሊያም በማኅበራዊ ሕይወት ውስጥ የሚፈጠር የጭንቀትና የመከዳት ስሜት ነው። በጣም ከባድ ነው። ዶክተር ኃይሉ ሁለተኛውን ፈተና ሲያብራሩ የአየር ጠባዩን ያነሷሉ። ቀኑ እጅግ የሚያቃጥል ሐሩር፣ ሌሊቱ ደግሞ አጥንት የሚሰብር ቁር ነው። ያው የበረሃ ጠባይ ነው። ልክ ነው። ከዚህም በላይ የውሃ ጥም መንገደኛውን ክፉኛ ያማረረዋል። በስነ ልቦና ዓለም ይሄ በእንግሊዝኛው በርንአውት ወይንም ከፍተኛ የሆነ ስሜታዊና አካላዊ መዛል የምንለው ነው። አዎ፣ ሰው ሲዝል ጉልበት ያጣ። ሦስተኛው ፈተና ደግሞ የመሬት አቀማመጡ ነው። እሱ ደግሞ ምን ይመስላል? መንገድ ላይ የሚያንሸራርር ጭቃ፣ መውደቅንና መሰባበርን የሚያመጣ አደገኛ ገደል አለ። ይህም በሕይወታችን ውስጥ እጅግ ጠንቃቃ እንድንሆን የሚያስገድዱንን ትንሽ ስህተት ትልቅ ዋጋ የሚያስከፍልባቸውን ሁኔታዎች ይወክላል። ዋው! ታዲያ መንገደኞቹ ይህንን ሁሉ ተደራራቢ ፈተና ጣሶ የሚያልፉበት ምስጢር ምንድን ነው? ትምህርቱ የሚያስቀምጠው መፍትሄ አስገራሚ ነው። በእምነት ደረቅ ጉድጓዶችን መቆፈር። ደረቅ ጉድጓድ መቆፈር፣ ይህ እኮ ቀደም በመግቢያችን ላይ ያነሳነው ሐሳብ ነው። አዎ፣ እስቲ ይህንን ጽንሰ ሐሳብ ትንሽ አብራርተን እንየው። ውሃ በሌለበት፣ ዝናብ ጠባ ባላለበት የሚያቃጥል በረሃ ላይ ጉድጓድ መቆፈር በምክንያታዊነት ስናስበው ምንም ትርጉም አይሰጡም። ያው እብደት ነው የሚመስለው። ጉልበትን ከማባከን ውጭ ምንም ጥቅም የሌለው ሊመስል ይችላል። ነገር ግን ዶክተር ኃይሉ የዚህን ጥልቅ ትርጉም ሲያብራሩ ይሄ ከስሜት አልፎ በተግባር ማመንን ነው የሚያሳየው ይላሉ። በተግባር ማመን። መንገደኞቹ ለራሳቸው ውሃ ባያገኙ እንኳ የኋላው መንገኛ ዝናብ ያገኛል ብለው በማመን ዝናቡ ሲመጣ ውሃውን የሚይዝ ማጠራቀሚያ ቅድሞ ያዘጋጃሉ። ይሄ ማለት እኮ ዕድል ወይም ባርኮት ከመምጣቱ በፊት መሰረተ ልማቱን ቅድመ ዝግጅት ማድረግ ማለት ነው። ልክ ነሽ። ዝናቡ ሲመጣ ውሃውን የሚይዝ ጉድጓድ ከሌለ ዝናቡ ዝም ብሎ ፈሱ ነው የሚሄደው። በትክክል። ስለዚህ በእምነት መቆፈር ማለት የነገውን ተስፋ ዛሬ ላይ በተግባር መግለጽ ማለት ነው። ዳዊትም ቢሆን በቤተሰብ ውስጥ የተፈጠረውን አስከፊ ውርደት፣ ልጁ ሴት ልጁን መድፈሩን፣ ወንድም ወንድሙን መግደሉን፣ ያ ሁሉ መከራ፣ አዎ ይህንን ሁሉ መሪር ሐዘን ጥሶ ያለፈው በዚህ አስቀድሞ በማዘጋጀትና በእምነት የመቆም ጥበብ ነው። ይሄ እይታ ከሰፊው ምስል ጋር ሲገናኝ ምን ያህል ጥልቅ እንደሆነ ዶክተር ኃይሉ በሚገባ አሳይተዋል። አየሽ፣ መስዋዕትነት የሌለው ሁሉም ነገር በተመቻቸበት ሁኔታ የሚደረግ አምልኮ በጣም ቀላል ነው። ማንኛውም ሰው ያደርገዋል። ልክ ነው። ነገር ግን እውነተኛው መንፈሳዊ ጥንካሬ የሚለካው እነዚህን ተጋፊ ሁኔታዎች ጥሶ በማለፍ ውስጥ ነው። እግዚአብሔር የነዚህን ሰዎች እምነት ማለትም በድርቅ ጊዜ የቆፈሩትን ባዶ ጉድጓድ አይቶ ሸለቆውን በውሃ ይሞላው ነበር። አዎ፣ ዝናብ ይመጣ ነበር። ድርጊቱ ቀዳሚ ሲሆን ምላሹ ይከተላል ማለት ነው። አሁን ሞተሩንም አንቅተናል፣ አስቸጋሪውንም የለቅሶ ሸለቆ በእምነት ጥሰን አልፈናል። ታዲያ የዚህ ሁሉ ትዕግስት፣ ጽናትና እምባይ መጨረሻው ፍሬ ወይም መድረሻ ምንድን ነው? መድረሻው ዶክተር ኃይሉ ትምህርታቸውን ሲያጠቃልሉ መድረሻው ከኃይል ወደ ኃይል፣ ከክብር ወደ ክብር መሸጋገር መሆኑን ያብራራሉ። ይህንን ከክብር ወደ ክብር መሸጋገር የሚለውን ሐሳብ ለማስረዳት ዶክተር ኃይሉ የተጠቀሙባቸው ምሳሌዎች እጅግ ገላጭና አእምሮ ውስጥ የሚቀርጹ ናቸው። አዎ፣ በተለይ የአባይ ወንዝ ምሳሌ ልክ ነው። የመጀመሪያው የአባይ ወንዝ ምሳሌ ነው። የአባይ ወንዝ ከጣና ሐይቅ ሲነሳ እንደ አንድ ትንሽ ምንጭ ሆኖ ነው የሚጀምረው። ነገር ግን በጉዞው ላይ ተለያዩ ገባር ወንዞች ሲቀላቀሉት እጅግ ግዙፍ እና ኃያል ወንዝ እየሆነ ይሄዳል። በጣም ደስ የሚል ንጽጽር። በተመሳሳይ መልኩ የጽናት ጉዞም የብቻ ጉዞ ሳይሆን አብሮ አስተባብሮ ተከባብሮ አክብሮ ወደ ላይ ከፍ የሚል ነው። ትንሹ ጅማሬ በሂደት የሌሎችንም አቅም እየጨመረ ይገዝፋል። ሁለተኛው ምሳሌስ? ሁለተኛው ምሳሌ ደግሞ የመስቀል አደባባይ በዓል ነው። ሰዎች ከተለያየ አቅጣጫ ማለት ከቦሌ፣ ከኡራኤል፣ ከጃን ሜዳ እያንዳንዳቸው በየግላቸው ወይም በትንሽ ቡድን እየዘመሩ ይነሳሉ። አዎ፣ ሁሉም በየፊናው ነው የሚነሳው። ነገር ግን ሁሉም መስቀል አደባባይ ላይ ሲገናኙና ሲዋሃዱ ምድርን የሚያናውድ አካባቢውን የሚያርበደብት ታላቅ ድምፅ ይፈጠራል። ይሄ እኮ ያው የእንግሊዘኛው ሲነርጂ ወይንም የህብረት ጉልበት የምንለው ነው። የብዙዎቹ ጽናትና ትግል አንድ ላይ ሲደመር የሚያመጣው ክብር እንዲህ ታላቅና የማይገታ ነው።
የእነዚህ ምሳሌዎች ዋና መልእክት ክብር የጋራ ድምር ውጤት መሆኑን ማሳየት ነው። ታዲያ የዚህ ሁሉ ጽናት ትርጉም ምንድን ነው? አዎ፣ ትርጉሙ ምንድን ነው? ዶክተር ኃይሉ በመጨረሻዎቹ የትምህርታቸው ክፍሎች ጽናት ወደ ሁለት ታላላቅ ግቦች እንደሚወስደን አበክሮ ይገልጻሉ። አንደኛው ጽናት ወደ ባርኮት ይወስዳል። ወደ ባርኮት። ለዚህም የመርዶክዮስን ታሪክ እንደ ማሳያ ያቀርባሉ። መርዶክዮስ በሐማ በኩል የመጣበትን እጅግ ከባድ ግፊያና የሞት ዛቻ ተቋቋሞ ከቦታው ሳይነቃነቅ እምነቱን ሳይክድ በመቆየቱ ሐማ እኮ ሊሰቅለው ፈልጎ ነበር። ልክ ነው። ግን በመጨረሻ ሊያጠፋው በተነሳው በሐማ እጅ መከበሩ እና ንጉሡ በሚለብሰው ልብስ መሸለሙ ትልቅ ትምህርት ነው። ጠላት ሊያዋርዶ በአዘጋጀው መድረክ ላይ እግዚአብሔር አከበረው። ጽናት ማለት ግፊያን ተቋቁሞ አቋሙን ሳያጥፉ በቦታ መገኘት ማለት ነው። ሁለተኛውስ? ሁለተኛው ደግሞ ጽናት ወደ ክብር ይወስዳል። እዚህ ላይ የጳውሎስና የሲላስ ታሪክ ይነሳል። ወንጌል ሰብከው መልካም አድርገው፣ ነገር ግን በደም ተነክረው እስር ቤት ተጣሉ። እዚህ ላይ ነው ነገሩ የሕይወትን ጥልቅ ምስጢር የሚነካው። እንዴት? ለምን? እውነተኛው ክብር፣ እውነተኛው መነቃቃት የሚመጣው ልክ እንደ ጳውሎስና ሲላስ እጅግ ጥልቅ ከሆነ የሕይወት ጨለማ ወይንም ከስረኛው የሕይወት ወለል ውስጥ ስናልፍ ብቻ ነው። ዋው! ያው ከባድ ጥያቄ ነው። ጳውሎስና ሲላስ እኮ መከራው ጣሪያ በነካበት እኩለ ሌሊት ደማቸው የፈሰሰ ቁስላቸው ያመማቸው ነው አምላካቸውን በዜማ ማመስገን የጀመሩት። አዎ፣ እኩለ ሌሊት ላይ ተፈጥሯዊው ነገር ማጉረምረም ማለት ለምን ይህን አደረግብን ብሎ መጠየቅ ነበር። ነገር ግን እነሱ መረጡ። ግፊያዎች ማለት ማጣት፣ የጤና ችግር ወይንም አስቸጋሪ ሰዎች በውስጣችን ያለውን ሰላም፣ ደስታ እና በጎነት እንዲወስዱ ከመፍቀድ ይልቅ ማጉረምረምን በምስጋና ለቅሶንን በዜማ የመቀየር ኃይል የኛ መሆኑን ነው ይህ ታሪክ የሚያሳየው። በጣም ልክ ነሽ። ይሄ ያው ምርጫን በእጅ ማድረግ ውጤት ነው። ዶክተር ኃይሉ ይህንን ሁኔታ የድንገተኛነት መንፈስ ይሉታል። ባልጠበቅነው ሰዓት ከማጉረምረም ይልቅ አምልኮንና ምስጋናን ለመረጡ ሰዎች የእስር ቤቱን መሰረት መናወጡና ሁኔታዎች በድንገት መገልበጣቸው አይቀር። የድንገተኛነት መንፈስ የሚለው ሐሳብ እጅግ ማራኪ ነው። የዚህ ስነ ልቦናዊና መንፈሳዊ አሰራር ሁኔታዎች ውስጣችንን እንዲቆጣጠሩት አለመፍቀድ ላይ የተመሰረተ ነው። ማለት ቅድመ ሁኔታ አለማስቀመጥ። ልክ ነው። ጳውሎስና ሲላስ እግዚአብሔር መጥቶ እንዲያድናቸው ቅድመ ሁኔታ አስቀምጠው አይደለም ያመለኩት። ከእስር ቤት ቢያወጣንም ባያወጣንም እናመልከዋለን የሚል ጥልቅ መሰረት ነው። ዋው! ያ ነው እንግዲህ በሩን የከፈተው። አዎ፣ ያ ነው የድንገተኛውን ጣልቃ ገብነት ያመጣው። ዶክተር ኃይሉ ትምህርታቸውን ሲቋጩ ከክብር ወደ ክብር መሸጋገር በፕሮግራም ወይንም በተመቻቸ የጊዜ ሰሌዳ የሚመራ አውቶማቲክ ሂደት አለመሆኑን ያስጠነቅቃሉ። ያው መስዋዕትነትን ይጠይቃል። በትክክል። የአዲስ ኪዳን መስዋዕት ደግሞ በዕብራውያን ምዕራፍ 13 ላይ እንደተገለጸው ለስሙ የሚመሰክሩ የከንፈሮችን ፍሬ ማለትም የምስጋናን መስዋዕት ማቅረብ ነው። አስቸጋሪ ሁኔታዎች እንድናማረር ሳይሆን ይልቁንም ክብሩን እንድናይ የሚያዘጋጁን የልምምድ ሜዳዎች መሆናቸውን መቀበል ያስፈልጋል። አዎ፣ የገፋን ያሳመመን እና የጣለን ነገር ሁሉ ማጉረምረም ውስጥ ከከተተን ክብርን አናይም፣ በፍጹም አናይም። ነገር ግን ያንን ግፊያ ወደ ምስጋናና እምነት ካሸጋገር ነው የእስር ቤቱ በሮች መከፈታቸው አይቀርም ማለት ነው። የዛሬው ዳሰሳችን ያሳየን ትልቅ እውነት ቢኖር ከክብር ወደ ክብር የሚደረገው ጉዞ 3 መሰረታዊ ምሰሶዎች እንዳሉት ነው። አዎ፣ 3 ዋና ዋና ነጥቦች አሉት። አንደኛው የጉዞው ሞተር የሆነው በማምለክ መገስገስ ወይንም ትኩረትን ከችግር ይልቅ በፈጣሪ ላይ ማድረግ ነው። ሁለተኛው የእንቅፋትና የለቅሶ ሸለቆዎችን ገና ዝናቡን ሳናይ ደረቅ ጉድጓድ በመቆፈር በእምነትና በጽናት ጥሶ ማለፍ ነው። ልክ ነው። ሶስተኛው ደግሞ የሕይወትን ግፊያዎች በመቋቋም ማጉረምረምን በምስጋና በመቀየር ወደ ባረኩትና ክብር መሻገር እንደሚቻል ነው። ይህ ጉዞ የጋራ ጥረትንም የሚጠይቅ ልክ እንደ አባይ ወንዝ የሰፉ እንደ መስቀል አደባባይ ታዳሚዎች ድምፅን ከድምፅ ጋር እያዋሃዱ አብሮ ማደግን የሚያካትት ታላቅ ሂደት ነው። የልቅሶን ሸለቆ ማንም አይር ባይር ዘሎ አያልፈውም። ሁላችንም በየራሳችን የሕይወት በረሃና የልቅሶ ሸለቆ ውስጥ ማለፋችን ማይቀር እውነታ ነው። አዎ፣ ማንም አያመልጥም። አየሽ፣ አይሩ ሊከብድ፣ መንገዱ ሊያንሸራትት፣ ስጋትና መከዳዳት ሊበዛ ይችላል። ነገር ግን ዶክተር ኃይሉ እንዳስረዱት በእነዚህ አስጨናቂ ሁኔታዎች ውስጥ ሆነን ምላሻችን ምንድን ነው የሚለው ነው ወሳኙ። ምላሻችን ነው የስስ ነው። በትክክል ሁኔታው እስኪመቻችልን
አየሩ እስኪስተካከል ከመጠበቅ ይልቅ ዛሬ ባለበት ፈታኝ ሁኔታ ላይ ሆነን የምናሳየው ጥናትና የምንቆፍረው የእምነት ጉድጓድ ነው የነገውን ክብር የሚወስነው። ትኩረታችን በመንገዱ ጠባይ ላይ ሳይሆን በመድረሻው ክብር ላይ መሆን አለበት። እውነት ነው። እናም ይህንን የጥልቀት ዳሰሳችንን ስናጠቃልል ሁላችንም የራሳችንን ሕይወት እንድንመረምር የሚያደርግ አንድ ሞጋጭ ጥያቄ አብረን እናንሳ። እሺ፣ ጥያቄው ምንድን ነው? በሕይወታችን ውስጥ በዚያ አስቸጋሪ የለቅሶ ሸለቆ ውስጥ ሆነን መሬቱ ደረቅ ቢሆንም ዝናብ እንደሚመጣ በእምነት ተማምነን ለራሳችንም ሆነ ከኋላችን ለሚመጡት ደረቅ ጉድጓድ መቆፈር ሲገባን ስንቶቻችንን ስለ አየሩ ጠባይ፣ ስለ ውሃ ጠሞና ስለ መንገዱ ጭቃ በማጉረምረምና በማማረር ብቻ ውድ ጊዜያችንና ጉልበታችንን የምናጠፋው? ዋው! በጣም ከባድና ልብ የሚነካ ጥያቄ ነው። ዛሬ ገና የዝናቡን ዳመና ሳናይ ውሃ ጠብ ማማየል ሕይወታችን በረሃ ውስጥ በእምነት መቆፈር ያለብን የዝግጅት ጉድጓድ የቱ ይሆን? ይህንን ጥያቄ እያሰላሰልን የዛሬውን ዳሰሳችንን እዚሁ ላይ እናጠናቀቃለን። ጊዜያችሁን ስለሰጣችሁን ከልብ እናመሰግናለን። ቸርን ሰንብት።